አልገባውም እንጂ እሱ ማፍቀሮሻል። አንቺ ልጅ በእናትሽ አታገጉኝ እንዴ? የምሬን ነው። እሺ ምን ላድርግ? እኔማ ምን ነው እንደዚህ ተበሳጨ? መሲን ታፈቅራታለህ እንዴ ስለው ብው ብሎልሻል ሄደ። ጅል የሆነ ልጅ። ያልሽው ነገር አለ እንዴ? እኔማ ድንገት ላወቅሽው ወንድ ብለሽ እንዴት ትተኛለሽ አለኝ። ያው ሰው ቤተሰቡን የሚተዋል ከሚስቱ የሚጣበቃል ብዬ ነገርኩት። አልቀረብሽም? እሺ ባክሽ። እና ደግሞ ባሮክን ስለመታው ይቅርታ ማትጠይቀው ከሆነ አጠገቤ ማትድረስም ብየዋለኝ። ምትገርሚ አፍቃሪ አይደለሽ እንዴ? ባሮክዬ ልብሽን ስውር አድርጎታል። እናሳ የኔ ባሮክ ወይ ዘንድሮ። እኔማ በዚህም በዛም ብሎ መሲ አፈቅርሻለሁ ብሎ ካላለኝ እኔ መሲ አይደለሁም። ያርግልሽ። እቺ ልጅ እንዴት ነው የሚያደርጋት ግን? ማን ብርክቲ ነው? ከሷ ሌላ ታዲያ ማን አለ? ቆይ ደግሞ ምን አደረገች? ቅድም ኤላ ሹራቡን ሲሰጠኝ አይታ ነበር። አሁን እሱን ይዛ እንዴት እንደሚያደርጋት። ምን? ኤላ እንደዛ አደረገ? ምን ልትይ ነው ደግሞ? እኔ ምንም። የኤላ ፍቅር አይን እያፈጠጠ ነው መሰለኝ። ጀመረሽ ደግሞ። እንደ ጓደኛዬ ስሞትልሽ ስቀበርልሽ ኤላ ይመችሻል አይደለ? አይመቸኝም። የሚመቸኝ ጆኒ ብቻ ነው። እንዴ ኤላ ተመቸሽ ማለት እኮ ጆኒን አትወጂውም ማለት አይደለም። ይሄ እኮ ኖርማል ነገር ነው ሰው ከሆነ ጥሩ። ስለዚህ መቻል ማለት ነው። እንደውም አይመቸኝም። እሺ አይ ፍቅር እንደው አጃጅሎን ቀረኩ። መጪቀናን ያለፉት እዚያው ነው። ምናልባት ስትመጪን እንዳይጠፋሽ ቤቴ። አንድ ሰው እንዴት ነው ፍቅረኛ ኖሮት ብቻውን ሊቀመጥ ይችላል? እሺ ደግሞ ከማን ጋር ፍቅረኛ አደረግሽኝ እንዴ? መሲናታ ለካ ፍቅረኛ አይደለች። እኔ እኮ ፍቅረኛሞች አይደላችሁም የሚለውን ቃል ማመን ነው የሚከብደኝ። እሺ ለብሮ ደግሞ አንቺ ማመን የሚከብድሽ? ስትታዩ እህትና ወንድም ሳይሆን የምትመስሉት ከአብሎች ነው የምትመስሉት። በእናትሽ እንደው ስለምንሽ ብርክቲ ሰላሚን አትንሽኝ። ሰላም ስጪኝ። ደግሞ ሰላም ተነሳ? አዎ ሰላም ተነስቷል። ያም ይመጣል ካፕላችሁ በሚል ቃላት ናላይ ሊዞር ነው። እና ምን ችግር አለው ብትሆኑ? ይኸውልሽ እኔና እሷ መቼም ቢሆን ፍቅረኛሞች መሆን አንችልም እኮ። ለምን? ምክንያቱም መሲን በጣም ወዳትና ማከብራት እህቴ ብቻ ነች። ቆይ አታፈቅራትም? አዎ አላፈቅራትም። እኔ ግን ሳስበው እሷ የምታፈቅር ይመስለኛል። ቆይ እንደሱ እንዴት አልሽ? ከማየው ነገር ምን አይተሽ ነው ንገሪኝ በእናትሽ። እሱን ቀስ ብለህ ትደርስበታለህ። ቆይ ስማኝ፣ የሆነ ጥያቄ ልጠይቅ ነበር። ምንድን ነው? ጠይቂ። ያውልህ ታዲያ በእኔና በአንተ የሚቀር ሚስጥር ነው። ይኸውልሽ ሴትዮ የምትናገሪ ከሆነ ተናገሪ። ቀስ በላ ታዲያ። እሺ ስለ ኤላ ንገረኝ። ምንድን ነው የምነግርሽ? ተረጋጋ። ቆይ እኔ የምልህ ሰብለና ፍቅራታል እንዴ? እኔ ምን አውቃለሁ እንዴ? ጓደኛህ አይደል እንዴ? እንዴ ነው የማታውቀው? ሴትዮ አላውቅም አልኩሽ አይደል? እንዴ ምን ነው ትጨቅጭቅኝ? ሰላሜን ስጡኝ በቃ። አሮጊት ታስጠላ እንዴ? ይሄ ልጅ አሞን እንዴ ዛሬ ምን ሆኖ ነው? እዚህ ግቢ ሁሉም ሰው ታሟል። አይናታ እሺ ከዚህ በኋላ ቆይ ምንድን ነው ማድረግ? አረ ፈጣሪ ተጨነኩልህ ግን ተው። አረ ከዚህ ጭንቅ ገላግለኝ። ምንድን ነው የሚፈጠረው ከዚህ በኋላ? ምን ነው አንተ ጉሩም ሰው ብቻህን እያወራ ነው? ጨለልክ እንዴ? አወራው እንዴ? ቀላል አወራህ እንዴ? ቆይ ምን ሆነ ነው? አረ ተወኝ ጀግናው፣ አረ ተወኝ። እንዴ ደባሪ ነገር እየተፈጠረ ነው። እስኪ እንስማው። እንደውም እነግርሃለሁ ጀግናው፣ እኔ ለአንተ ልጅ ነኝ፣ አንተም ለኔ አባቴ ነህ። አዎ። ስለዚህ የምነግርህን ሰምተህ ዝም ማለት ግን አይቻልም። አረ ጣጣ የለውም እንዴ? እየዞርኩ ለየሰፈሩ እነግርልሃለሁ። እንደሱም አይሆንም። ቆይ ሰምተህ ዝም ማለት አይቻልም አላልከኝም እንዴ? እኔ እንደሱ ለማለት ፈልጌ አይደለም። ስማ፣ ምን ለማለት ፈልገህ ነው? በቃ ለፋዘር ሄደህ የምነግርልኝ ነገር አለ። ለአንተ አባት? አዎ ለኔ ፋዘር። አቡሼ ልታገባ አሰብክ እንዴ? አረ ጀግናው ግን ተው። አሁን በዚህ ሰዓት ይቀለዳል እንዴ? ታዲያ በዚህ ሰዓት የሚነገር መልእክት እሱ ነው ብዬ ነው። በቃ አንድ ሰው ወደ ቤተሰቡ ሊቀላቀል ነው። አልገባኝም። አንዲት እንግዳ መታኛ ጋር ልትማር። እናንተ አስቤዛ ትገዛላት አታስተዳድራት፣ ምን ያወራጫል? አረ ጀግናው አንተ አልገባህም። አቡሺ እንዲገባኝ ግልጽ አድርግልኝ። የምመጣው እንግዳ ደብሬ ነች። ደብሬ ማናት እንዴ? አስታወስኳት። ደብሪቱ ታውቃታለህ እንዴ? አይ
እሱም አላቃትም። ታዲያ ለምንድን ነው እንደምታውቃት አክት የምታደርገው? አቡሽ ለወሬው ድምቀት ነው። ውይ ጀግናው ግን አንተ ደልቷል። እስቲ ቆይ አሁን ረጋ ብለህ ንገረኝ፣ ደብሬ ማን ናት? ደብሬ ማለት የአቶ አጎናፈር ልጅ ነች። ያኔ እንደውም ፎል ሰርቼ አጎቴ ጋር ገጠር አልተላኩም። ያኔ ያወቅኳት ልጅ ነች። የአጎት ልጅ ማለት ነው? አይደለም የአጎቴ ጎረቤት ልጅ ነች። ድሮ የታጨላት አውራሪስ የሚባል ሰው እያለ አሁን ከእስር ቤት ተፈቶ ጠልፌ ካላገቦሽ እያለ እያፈላ ነው አሉ። እና ታዲያ እሷ መማር እፈልጋለሁ እያለች ነው። ቤተሰቦቿም ያለ እሷ ፍቃድ አናጋባትም ብለው ያው ዘመድ ፍለጋ እኛ ቤት ሆና ልትማር ነው። አቡሽ ያው ወደ ነጥብ ገባ። ምንድን ነው ያስጨነቀ? ያው እዛ ገጠር እያለው አንተ ፈታላ የጠበሳ መረብ ከከተማ እስከ ገጠር የገባ ነው? አረ እንደሱ አይደለም። እና ምንድን ነው? በቃ አይኑ ከነሽ ከዛ ውጪ ሌላ ምንም ነገር የለም። አይድሏ ኮርማ ሸሽታ ወደ ሌላ ኮርማ። አረ ጀግናው ሺም ነው። እና አይኑካ ስለሆነች ነው የደበረ? አይደለም። እና ምንድን ነው? ቶ በቃ እሱ ሌላ ቀን እነግርሃለሁ። አሁን ከቻልክ በእናትህ ለፋየው ነገሩን እንድቀራርጋት። አቡሽ ይኸውልህ እንደዚህ አይነት ነገር ልተባበረ ባለመቻል ያዝናል። አንበሳ ይዛ ይኸውልህ ደብሮት ቁጭ ብሏል። ሂድና እሱን ባይሆን አነቃቀው። ቻው። እሺ አሁን እኔ ምንድነው ማድረግ? ያቺን የመሰለች ጋር አንድ ቤት ውስጥ እንዴት ነው የምኖረው? እዚህ ጋር ሄሉ አለች፣ እዚህ ጋር ደብሬ አለች።